こっちから仕掛けてさっさと。何やってくれてんだよ。 ታሪካችን የሚጀምረው ጂንዎ ካንግን ገድሎ እንዳስነሳውና የዋሻው አለቃ አሸንፈው ከቡድኑ ጋር ከዋሻው ሲወጣ ሲሆን ባክ በጂንዎ ተደንቆ ለአንድ ጂንዎን ከነሱ ጋር እንዲሰራ እንዲጠይቀው ይናገረዋል። በኋላም ጂንዎ እየተጓዘ በዋሻው ውስጥ ያሳለፈው ሲያስታውስ ባርካን ለማስነሳት 3 ጊዜ ሞክሮ ስላልተሳካለት ይናደዳል። ጂንዎ ባርካ ከሱ በላይ ጠንካራ እንደነበር ያሰበ ይጓዝና ጂንዎ ቤቱ እንደደረሰም ሰዎች መግደል እንዲያቆም ራሱን ይነግራል። በቀጣይ ቀንም ጂንዎ ከሎይድ ጋር እንደተገናኘ ወደ ዋሻው ከመሄዳቸው በፊት የሚወስዷት ልጅ እንዳለች ይነግረዋል። ሎይድ ያልጠበቃት ግን ልጅቷ ሃን ነበረችና ሎይድ በጣም ይደነቃል። ሎይድ ሃን ለጂንዎ አቀራረቧ አልወደደውም ነበርና ቀንቶ አሁኑኑ የሚነጋገሩት እንዲያቆም ሲናገራቸው ሁለቱም ሲስቁት ግን እየቀለዱ እንደነበር ይረዳል። ከሰዓታት በኋላም ሁለቱ ወደ ዋሻው እንደገቡ ሎይድ የጂንዎ ሰራዊት ሲመለከት የመጀመሪያው ነበርና ሰራዊቶቹ ጎብሊኖቹ በቀላሉ ሲተረትሯቸው ሲመለከት በጣም ይደነቃል። ጂንዎ ደግሞ ለሎይድ አዲሱ ኃይሉ ያስታውቃል። ሎይድ ግን ጂንዎ አሁን ሰራዊቶቹ አድርጎ ክሪስታሎቹ በቀላሉ ሰባብሮ እንዳይወስዳቸውና እንዳይገድለው ይፈራል። ጂንዎ ግን ዓላማው እንደዚያ እንዳልሆነና ክሪስታሎቹ የሚይዝበት ዕቃ ወዲያውኑ እንዲፈልግ ይነግረዋል። በሌላ ቦታ ደግሞ አንድ ትልቅ ሰውዬ በተሰበረ መርከብ ላይ አንድ ተዋጊ እየፈራ እንዳይገድለው ሲናገር እንመለከታለን። ሰውየው ግን እንዲረጋጋና ወደ ቤቱ መሄድ ብቻ እንደሚፈልግ ይነግረዋል። ወደ ጂንዎ ስንመለስ ሎይድ ጋር አንድ ላይ ትልቅ ሬስቶራንት በመግባት 19 ዋሻዎች በተሳካ መንገድ ስላጸዱ ደስታቸው አንድ ላይ ያከብራሉ። በዚህ ሰዓት ሎይድ በሚቀጥሉት ቀናት የአባቱን ድርሻ ከወንድሙ ቀድሞ ለመቀበል እንደሚሰራ ይነግረዋል። ሎይድ በመቀጠል ሰክሮ ይህን ለማሳካት ግን ወንድሙ ለራሱ እንደማያግዘውና የሚወደው ወንድም ቢኖረው ይመኛል። ጂንዎ ደግሞ አይዞህ ካሁን በኋላ እኔ እሆንልሃለሁ ሲለው ሎይድ ይደሰታል። ነገር ግን ለወር ወደ ሩቅ ቦታ ስለሚሄድ እንዳይጨነቅ ይነግረዋል። በዚህ ጊዜ ከመርከቡ የወጣ ሰውዬ ፖሊሶች ወደ እስር ቤት አስገብተው እየመረመሩት ነበር። መርማሪዎቹ እንዳገኙት ማስረጃ ደግሞ ሰውየው ከኤስ ደረጃ ተዋጊ በላይ ኃይለኛ እንደሆነና ለ10 ዓመታት ደግሞ በዋሻ ተኩዶ እዚያ እንደነበርና አሁን ወደዚያ የመጣበት መንገድ ደግሞ ከጃፓን ወደ አሜሪካ የሚወስድ ዋሻ እንዳገኘ መርማሪዎቹ ይነጋገራሉ። ለዚህ መርማሪዎቹ ፈርተው የኤስ ደረጃ ተዋጊ እንዲጠይቀው ለመጥራት ይወስናሉ። የሚገርመው ደግሞ የሚጠሩት ዶንግሶ ጂኑ ሳንግን ለመግደል የሚፈልግ ነበር። ለዚህ መርማሪዎቹ ለታሳሪው ሳይናገሩ መርማሪዎቹ ለአሜሪካ የተዋጊዎች ማህበር ታሳሪው ስሙ ሳንግ እንደሚባል ያመለክታሉ። በመቀጠል ጂንዎ ለመውጣት እየተዘጋጀ ለእህቱ ጂናን ለወር ወደ ስራ እንደሚሄድ በመንገር ያመመችው እናታቸውን እየሄደች እንድትከታተላት ይነግራታል። ከደቂቃ በኋላም ጂንዎ ወደ ክፍል 3 ያየነው ትልቁ ውሻ የተፋለመበት ዋሻ በመሄድ አሁን ነገሮች ቀላል እንደሚሆኑ ያስባል። በመቀጠል ጂንዎ ወደ ውስጥ እንደገባ ከሲስተሙ አሁን ስራው 10,000 ጎብሊኖች መግደል እንደሆነ ያሳውቀዋል። ጂንዎ በብዛቱ ቢገረምም ስለ እናቱ እያሰበ ግን ሁላቸውም እንደሚበነቃቅራቸው ይናገራል። ሌላ ቦታ ደግሞ ሎይድ ከአባቱ ጋር ተወያይቶ በካምፓኒው ስልጣን እንደተሰጠው አባቱ የካምፓኒው አለቃ ለመሆን ዝግጁ እንደሆነ ያሳውቀዋል። አባቱ ግን ውይይቱ ወደ ጂንዎ በመቀየር ደካማው ተብሎ የሚታወቀው ጂንዎ እንዴት ከሱ ጋር ሆኖ 19 ዋሻዎች ሲያጸዳ ያለምንም ጉዳት እየወጣ እንደነበርና ኃይለኛው ካንግ ሞቶ እንዴት ጂንዎ ግን ሳይጎዳ በመውጣቱ ሎይድን ይጠይቀዋል። በመጨረሻ ግን የነባክ ካምፓኒ ጂንዎ ከነሱ ጋር ሊሰራ እየፈለጉ እንደሰማና እነሱ ከመቅደማቸው በፊት ጂንዎን ከነሱ ካምፓኒ ጋር ሊሰራ እንዲያደርግ ለሎይድ ይነግረዋል። ወደ ዋሻው ስንመለስ ጂንዎ በቀላሉ ጎብሊኖቹ ቆራርጦ እንደጨረሰ ወደ ሰራዊቶቹ ሊጨምራቸው እንዳሰበ ግን ሲስተሙን እንደማይችል ይነግረዋል። በዚህ ጊዜ ጂንዎ በእነሱ ላይ ጉልበቱ ስላጠፋ ሊጸጸት ሲል ግን ከሲስተሙ ወደ ቀጣይ ደረጃ እንዲሄድ ይመረዋል። ጂንዎም የሚያንጸባርቅ ብርሃን እንዳየ ትልቁ ድብ በመጥራት መንገዱን እንዲወስደው ያዘዋል። ድቡ ደግሞ ጂንዎን እንደሰማው ጎብሊኖቹ በነቃቁሮ በፍጥነት ሲወስደው ጂንዎ ድቡን ታንክ ብሎ ስሙን በሲስተሙ ይመዘግበዋል። በሌላ ቦታ ደግሞ ቻሃ የስ ደረጃ ተዋጊዋ ስንመለከት ከቾይ ጋር ያደረገችው ውይይት ታስታውሳለች። ቾይ ወደ ጂንጂንግ ደሴት ያደረጉት ጉዞ ለማንም እንዳትናገር ለቻሃ ይነግራታል። ቻሃ ግን በተቃራኒው ብትናገር ቾይ ግን ሰዎችን ከማስጨነቅ በስተቀር ጥቅም እንደሌለው በመንገር የግሩፓቸው ኃይል ማብዛትና ለማጠንከር እንዲሰሩ ይነግራታል። ወደ ዋሻው ስንመለስ ጂንዎ በተጨማሪ አብዝቶ ጎብሊኖቹን እንደቆራረጣቸው ወደ ዋሻው ሲገባ የነበረ የኤስ ደረጃ ጎብሊኖች ናቸው የሚል ጭንቆቱ ይጠፋል። ምክንያቱም እነዚህ ቢ አካባቢ ደረጃቸው ስለነበሩ ጂንዎ ከልጅ ጋር
ለመፋለም ይመለከተዋል። ወደ ቀጣይ ደረጃ ጎብሊኖቹ ገድሏቸው ሲያመራ ደግሞ ደረጃው ይጨምር። የዋሻው አለቃ ለማግኘት ደግሞ የተለያዩ ፎቆች መውጣት እንዳለበት ይረዳል። እዚህም ለቀናት በዋሻው ጎብሊኖቹ እያጠፋ በዋሻው እየተመገበና እያደረ በመቶኛ ፎቅ እንደደረሰ እንዴት ጠንካራ እንደሚሆን ያስባል። 4000 ጎብሊኖች እንደገደለም ጂኖ ምግቡ እየጨረሰ እንደሆነና እህቱ ጂናን የነገራት እያስታወሰ በፍጥነት 10000 ጎብሊኖች ይገድላል። በመቀጠልም ጂኖ ትልቅ አለቃ ያላቸው ብዙ ሰራዊቶች ያገኛል። ያለቃቸው ስም ደግሞ ቮልካን የተባለ በቀይ የተጻፈ ኃይለኛ ነበር። ከዋሻው ውጭ ስንመለከትም አንድ ጂኖ ለማግኘት ወደ ቤቱ እንደሄደ እህቱ ወደ ስራ እንደሄደ ትነግረዋለች። አንድ ግን ይሄንን አያምንም። ምክንያቱም የትኛውም የመንገድ ካሜራዎች ጂኖ እንዳልነበረ ያውቃል። ዋሻው ውስጥ ስንመለስ ጂኖ እሱ ቮልካን እንደሚጨርሰው ሲናገር ሰራዊቱን ደግሞ ሌሎቹ እንዲጨርሷቸው ያዛቸዋል። ሰራዊቱ ወዲያውኑ በመንገዳቸው ያገኘዋቸው ትርምስምስ እያደረጓቸው ግን በድንገት ቮልካን በሚገርም ፍጥነት ወደ ጂኖ በመምጣት በትልቁ ዱላው ሊበነቃቅረው ይሞክራል። ጂኖ ግን ይህንን ከሱ ይጠብቅ ነበርና በፍጥነት በማሳት ተመልሶ አንድ ቀላል ምት ይለቅለታል። ነገር ግን እስካሁን ድረስ የሰውነቱ ጥንካሬ አልሞከረውም ነበርና ቮልካንን ሲመታው ግን እንደ ቅጠል የመታ የሌላ አስርቆ ይመተዋል። ይሁን ግን ቮልካን አልጨረሰም ነበርና ትልቅ የሚያስፈራ ጩኸት በመልቀቅ የባለ ሶስት ጭንቅላቱ ውሻ ያደረገው ፍልሚያ ለጂኖ ያስታውሰዋል። በዚህም ቮልካን በሚያስደንቅ ፍጥነት ተወርውሮ ይመጣና ጂኖ ደግሞ በዚያ ፍጥነት ተዘጋጅቶ ለአይረን በመጥራት መከላከያው ሊወረውርለት ይነግረዋል። አይረን በፍጥነት መከላከያው እንደላከለት ቮልካን ሊጨርሰው የሌለ ተናዶ በተደጋጋሚ ይመተዋል። ጂኖ ግን መከላከያው ይዞ እያሰበ ሲመለከት ቮልካን ጂኖ እንዴት ትልቅ በመሆን በተጨማሪ በፍጥነት መንቀሳቀሱ እስኪገረም ድረስ ያደርገዋል። እዚህም ጂኖ በፍጥነት በመሮጥ ደካማው ጎኑ ያቺ ትንሽ ጭንቅላቱ እንደሆነች እንደተረዳው ቮልካን ፍጥነቱ በመጨመር ጂኖን ሊመታው ሲል ጂኖ ምቱን በመቀልበስ ነገርየው ለመጨረሻ ለማድረግ ወጥመድ ለመፍጠር ወደ ፎቆቹ ይሮጣል። ጂኖ እንደፈለገው ቦታ እንዳገኘ ፍጥነቱ በመጨመር ሲሮጥ ቮልካን ፍጥነቱ እየጨመረ እሱ ለመያዝ ብቻ ሲያተኩር ጂኖ አቅጣጫው በመቀየር ወደ ፎቁ ያጋጨውና ተመልሶ ጉራዴው በመያዝ ትልቁ አንገቱን ይቆርጠዋል። 怒りで周りが見えてなかった。 ሌላኛው በኩል ደግሞ ሰውየው ሳንግ እንደሚባል ስሙና በዶንጉሶ ሲሰደብና ሲጠየቅ እንመለከታለን። ሳንግ ግን ስለሱ የሚወራው የአስማት አለቃ የሚል እውነት እንዳልሆነ ቢናገረውም ዶንጉሶ ግን ካልተጠየቀ እንዳይናገር ይነግረዋል። ዶንጉሶም ወረቀቶቹ እየተመለከተ ሳለ ሳንግ ሀገራቸው አሜሪካ ይሁን ጃፓን ስለ የዋሻ በር መከፈት የሚያውቁት እንደሌለና ትላልቅ ኃይል ያላቸው ክፉ እንስሳት እንዳሉ ያስረዳዋል። ዶንጉሶ ምን እያለ እንዳልሆነ ስላልገባው ሳንግ ግልጽ ለማድረግ ኃይላቸው የማይገምተው ያህል ኃይለኛ አስማተኞች እንዳሉና ዋሻዎች ለራሱ በሰዎች ሊከፈት እንደሚችል ያስረዳዋል። ዶንጉሶ ግን ብዙ የኤስ ደረጃ ተዋጊዎችና በዓለም ያሉ ሁሉ ተዋጊዎች አንድ ላይ ከሆኑ ሊያሸንፏቸው እንደሚችሉ ይነግረዋል። ሳንግ ግን የሱ ዓላማ እነዚህ ነገሮች ማጥፋት ስለሆነ እሱን ፎቶ ልጆቹ ለመፈለግ እንዲተባበረው ያልሆነ ጊዜ ብቻ ነውና ትላልቆቹ እንስሳዎች ከመምጣታቸው በፊት እንዲያቆሟቸው እንዲረዳው ይነግረዋል። ዶንጉሶ ግን ተናዶ ወደ ራሱ ጥያቄ በመመለስ እንዴት ሚስትና ሁለት ልጆች እንዳሉት ተናግሮ የልጁ ስምስ ማን እንደሚባል ይጠይቀዋል። ሳንግ ደግሞ ስሙ ጂኖ እንደሚባል እንደነገረው ዶንጉሶ ወዲያውኑ ይስቅና ወረቀቶቹ በመጣል እየሳቀ ልጁ ሞቶ እንደሆነ ይነግረዋል። ለዚህም እሱም እንደዚያው እንደሞተ በገሃነም እንደሚያገኘው ይነግረዋል። ለዚህም ሳንግ ተናዶ ለመጨረሻ ሊያጠፋው ከወንበሩ ይነሳል። ዋሻው ስንመለስ ጂኖ ሰራዊቶቹ እየገፋ እሱ ደግሞ በቀላሉ የተለያዩ የዋሻዎች አለቃ ያሸንፋቸው ነበር። በዚህም ሲስተሙ ጂኖ አደገኛ አለቃዎች እንደገደለና ኃይሉ እንደጨመረ ይነግረዋል። ነገር ግን ጂኖ ምግቡና ጊዜው ስለጨረሰ ወደ ቤቱ ለመመለስ ይወስናል። ከዋሻው ውጪ ወደ ዶንጉሶና ሳንግ ስንመለስ በከተማው ውስጥ ትልቅ ትርምስምስ ተፈጥሮ ፖሊሶቹ ደግሞ የኤስ ደረጃ ተዋጊዎች አቅማቸው መጨረሻ እንደሌለው ይናገራሉና ይሄ የተፈጠረ ደግሞ ሳንግ የጂኖ አባት ዶንጉሶን ከባድ ድብደባ አስመግበው አጥንቶቹ ሰባብሮ እንደመታው ስንመለከት ክፍል 6 ታሪካችን ያበቃል።